ሃይ እንዴት ናችሁልኝ? ዛሬ የጊቫዌ አሸናፊዎችን ለመሸለም ነው እንግዲህ የመጣሁት። ያው መጀመሪያ ቡና ለማንኛውም ቆይቼ ስለሆነ የመጣሁት ሪፖስት አድርጉልኝ። ጊቫዌ ማዘጋጀት በጣም ቀላል ነው፣ ግን ለማን መርጬ መሸለም እንዳለብኝ የመጨረሻ ከባድ ጊዜ ነበር የሰጠኝ። ለማንኛውም ዛሬም እንግዲህ ራንደምሊ ለመምረጥ ሞክሬያለሁ። ይሄን ከኪዮስክ ካፒታል አከልኝን ፕሮጀክተር ለመስጠት የወሰንኩት ለዶክተር ዳግማዊት ወግደረስ ነው። ዶክተሮቻችን እንግዲህ አሁን ያሉበትን ሁኔታ ታውቃላችሁና ትንሽ ኢንከሬጅ ካረጋት ብዬ ለሷ ወስኛለሁ ለመስጠት። ሁለተኛ ደግሞ ከጎጆ ውድ ወርክ እቺን የመሰለች ረከቦት ተልኮልኝ ነበር። ይሄንን ደግሞ ሁሌ ኮሜንት ሴክሽን ላይ በመልስላትም ባልመልስላትም ረጅም ጊዜ የማያት ቪኪ የምትባል ፎሎወር አለችኝ። ሰው ለሷ ለመስጠት ወስኛለሁ። ሶስተኛ ይሄም ከጎጆ ውድ ወርክ ነው። ሴንተር ቴብል ነው የተላከው። ይሄንን ሴንተር ቴብል ደግሞ ሱሱ ተሾመ ለምትባል ለረጅም ጊዜ ፎሎ ኮሜንት ስታረግ ለነበረች ልጅ እንዲሁም ሌሎች ሰዎች ጋር ፖዚቲቭ ኮሜንት ስታረግ አቃታለሁ። ለሷ ለመስጠት ወስኛለሁ። አራተኛ ደግሞ የምንሸልመው ቦሌ ሚኒ ከሚገኘው ላንቲካ ስቶር ከምታያቸው ቪንቴጅ ሰዓቶች ውስጥ አንዱን መርጦ የምንሸልመው ዘራፍ መጽሐፍ መደብር ወይም ብሩክ ነው። ለረጅም ጊዜ ፎሎ ሲያደርገኝና እንዲሁም ደግሞ የተለያዩ ድሮ መጽሐፎችን ኮሌክት ሲያደርግ አውቀዋለሁ። ስለዚህ 400 ገብቼ በሌሎች ሽልማት ውስጥ ከምንገናኝ ድረስ ፎሎ እያደረጋችሁ ባይ